ሰላም ቅዱሳን እንዴት ናችሁ? እግዚአብሔር ሰላም ይብዛላችሁ። ዛሬ ከራእይ ምዕራፍ 12 ጋር በተያያዘ አንድ ሀሳብ ለመሰንዘር ላካፍል ነው የመጣሁት። አሁን ራእይ ምዕራፍ 12 ላይ የራእይ 12ቷ ሴት ርዕስ ያለውን ሀሳብ ላካፍላችሁ ሞክራለሁ። እንግዲህ በዚህ በምዕራፍ 12 ላይ ያለችዋ ሴት ማን ናት በሚለው ሀሳብ ዙሪያ ብዙ ክርክሮች ሲካሄዱ የኖረበት ሁኔታ ነው ያለው። ሶስት ቪዎች አሉ። ቤተክርስቲያን የሚሉ አሉ፣ ማርያም ናት የሚሉ አሉ፣ እንዲሁም ደግሞ እስራኤል ናት የሚሉ አሉ። ቃሉ አንዳንድ ሀሳቦችን ለመረዳት እንሞክራለን። እንግዲህ ቃሉ እንደዚህ ይላል። እየከፋፈልኩ ለማቅረብ ሞክራለሁ። ግን ከዛ በፊት እንግዲህ የእይታው በጣም አናሳ ነው። የዚህ የምለቃቸው ቪዲዮዎች እይታ ኮፒ ሊንክ በማድረግ ፎሎ በማድረግ ለብዙ ሰዎች እንዲደርስ በማድረግ ከዚህ አገልግሎት ጋር እንድትተባበሩ በጌታ በኢየሱስ ፍቅር እለምናችኋለሁ። ይሄ ሰዎች ካሉበት የተሳሳተ መንገድ ካሉበት የጨለማ መንገድ ነፃ መውጣት እንዲችሉ የሚቀርብ የእግዚአብሔር መንግስት ድምፅ ነው። የእግዚአብሔር መንግስት ትምህርት ነው። የእግዚአብሔር መንግስት ቃል ነውና ስለዚህ ሰዎች ከእግዚአብሔር ጋር የሚተዋወቁበት ከእግዚአብሔር ጋር የሚታረቁበትን ሀሳብ ነው የምናቀርበውና እንዲሁም ደግሞ ሌሎችም ደግሞ የራሳቸው እነሱ ጋር ያለውንም ሀሳብ ማውጣት እንዲችሉ ሞቲቬት እንዲሆኑ እንዲነቃቁም ጭምር ነውና ለብዙ ሰዎች እንዲደርስ ይሄ ቪዲዮ የሚደርሳችሁ ሰዎች በጌታ ፍቅር እለምናችኋለሁ። የምታዳምጡኝ ፎሎ የምታደርጉ ኮፒ ሊንክ የምታደርጉ ወገኖች እግዚአብሔር አምላክ በህይወታችሁ፣ በኑሯችሁ፣ በዘመናችሁ በማናቸውም በምትንቀሳቀሱበት አቅጣጫ ሁሉ የእግዚአብሔር ባርኮት፣ የእግዚአብሔር ምሕረት፣ የእግዚአብሔር ጥበቃ፣ የእግዚአብሔር መጋቢነት በእናንተ ላይ ይሁን እላለሁ። እግዚአብሔር ይባርካችሁ። እንግዲህ ምን ይላል መጽሐፉ? ምዕራፍ 12 ቁጥር 1 ላይ ታላቅ ምልክትም በሰማይ ታየ፣ ፀሐይንም ተጎናጽፋ ጨረቃን ከእግሮቿ በታች ያላት በራሷ ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላም ምልክት በሰማይ ታየ፣ እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶችም ነበሩት። በራሶቹም ላይ 7 ዘውዶች ነበሩ። ጅራቱም የሰማይ ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔር ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። እንግዲህ ይህንን ያነበብኩላችሁ በዮሐንስ ወንጌል ምዕራፍ 12 ላይ ያለ ቃል ነው። እስከ ቁጥር 6 ያለውን ነው ያነበብኩት። እንግዲህ በዚህ ቦታ ላይ 2 ምልክቶች በሰማይ እንደታዩ ቃሉ ይናገራል። የመጀመሪያው ታላቅ ምልክት በሰማይ ታየ ይልና ፀሐይን ተጎናጽፋ ጨረቃ እግሮቿ በታች ያላት በራሷም ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ይላል። በዚህ ጋር ምንድነው ሴትዮዋ ወይም ደግሞ በሰማይ የታየችው ሴት የራሷ የሆነ መገለጫ እንዳላት ይናገራል። እንግዲህ ዮሐንስ ራእይን በምናነብበት ጊዜ ዮሐንስ ራእይ አፖካሊፕቲክ በሚባለው የስነ ጽሁፍ ዘዬ የተጻፈ ነው። አፖካሊፕቲክስ የሚባሉት የአጻጻፍ ሁኔታዎች ደግሞ እንደዚህ በምልክቶች እንደገና ለሰዎች ብዙም ግልጽ ባልሆነ መልኩ በምልክቶች ነገሮች የሚገለጡበት ብዙ የምልክት ቋንቋዎች የተገለጡበት ብዙ ምልክቶች የተገለጡበት የመጽሐፍ ቅዱስ ክፍል ነው የዮሐንስ ራእይ። እንዲሁም ደግሞ በተወሰነ መልኩ ደግሞ የዳንኤል ትንቢትም በእንደዚህ አይነት መልክ የተጻፈ ነው። በተወሰነ መልኩ ዘካርያስን ውስጥ እናገኛለን። እንግዲህ ይሄ የኔቸር እንዲሁም ደግሞ የአውሬ ምልክት፣ የአንበሳ፣ የነብር እንደዚህ አይነት የንስር እንደዚህ አይነት ምልክቶች፣ የላም እያለ እንደዚህ አይነት ምልክቶችን በተለያየ አይነት መልኩ ከኔቸር ጋር
ተፈጥሮ ጋር እያያያዘ መልእክቶችን ለማስተላለፍ የሚሞክርበት ሁኔታ አለ። እንደዚህ 7 ራሶች 10 ቀንዶች የሚሉ ሀሳቦችን በጠቅላላ በዚህ በዮሐንስ ራእይ ውስጥ በብዛት እናገኛለን። አንዳንድ ጊዜ ያው ትኩረት ሰጥተን ቁጭ ብለን ኮሚትድ ሆነን ዲቮትድ ሆነን መልእክቱን መጽሐፉን ካላነበብነው በቀላሉ የምንረዳው አይደለም። ስለዚህ መጀመሪያው ታላቅ ምልክት በሰማይ ታየ ይላል። የመጀመሪያው ፀሐይ ተጎናጽፋ ጨረቃም ከእግሮቿ በታች ያላት ሴት ነው የሚለው መጽሐፉ ማለት ነው። እንግዲህ በዚህ ቦታ ላይ በዋናነት እግዚአብሔር እንግዲህ ዋናውን ሀሳቡን፣ ፈቃዱን፣ ማንነቱን በመጀመሪያ እግዚአብሔር የቃል ኪዳን ህዝቦች አድርጎ የተጠቀማቸው ለዓለም ህዝቦችም ራሱን የገለጠባቸው ህዝቦች የእስራኤል ህዝቦች እንደሆኑ እግዚአብሔር ቃል ይናገራል። እንዲሁም ደግሞ የእስራኤልን ህዝብ ደግሞ የእስራኤልን ነገር ደግሞ ልክ በሚስት መልክ በሴት መልክ መስሎ የሚናገርበት ሁኔታ አለ። ለምሳሌ አሁን ሕዝቅኤል ምዕራፍ 16 ላይ ስትሄዱ በሴት ጾታ ነው የሚያናግራት። በደም ተለውሰሽ አገኘሁሽ፣ መጎናጸፊያን ጣልኩብሽ፣ በህይወት ኑሪ አልኩሽ፣ አንቺም አደግሽ፣ ጡቶችሽም አጎጠጎጡ፣ ከዛም አመስሽብኝ፣ እንደገናም ደግሞ ከሌሎች ነገስታት ጋር ከሌሎች አማልክቶች ጋር አመነዘርሽብኝ። ምክንያቱም ቃሉን ጥላ የተሰጣቸውን ህግ የተሰጣቸውን ትእዛዝ ጥለው እንደዚህ ጣዖታትን ያመልኩበትን ያንን ከእግዚአብሔር ሀሳብና ፈቃድ ውጪ ሆነው የሄዱበትን ያን አስከፊውን ህይወታቸውን ሲናገራቸው ሌሎች አማልክቶችን በመከተል አመነዘርሽ ብሎ በሴት ጾታ የሚናገርበት ሁኔታ አለ። እንደገናም ደግሞ ከዚህ ሀሳብ ጋር በተያያዘ እንግዲህ ዮሴፍ ካያቸው 2 ህልሞች መካከል አንዱ 11 ከዋክብቶችና ፀሐይና ጨረቃ ሲሰግዱልኝ አየሁ ብሎ የተናገረበት ሁኔታ አለ። ይሄም ከነዚህ ከእስራኤል ነገዶች ጋር የተያያዘ ሚስጥር እንዳለውና እንዲሁም ደግሞ ፀሐይና ጨረቃ የሚለው ደግሞ ከዚህ ፀሐይና ጨረቃ ሲሰግዱልኝ አየሁ 11 ከዋክብት ሲሰግዱልኝ አየሁ ሲል 11 ከዋክብቶች የሚወክሉት ወንድሞቹን ሲሆን ፀሐይና ጨረቃ የሚወክሉት ደግሞ ያዕቆብንና እናቱን ራሔልን ነው የሚሆነው በዛን ጊዜ በነበረው የትርጉም ማለት ነው። በኋላ ግን ወደ ኔሽን ሲተረጎም ሰፋ ተደርጎ የህልሙ ትርጉም ስንመለከተው ግን ዘሆል የእስራኤልን ህዝብ የሚመለከት መሆኑን ከእግዚአብሔር ቃል እንረዳለን። ስለዚህ እንግዲህ አሁን ወደዚህ ወደ ዮሐንስ ራእይ በምንመጣበት ጊዜ ምዕራፍ 12 ላይ በዋናነት የእስራኤልን ኔሽን የእስራኤልን ህዝብ የሚመለከት ትርጉም ነው ያለው እንጂ ከአንድ ሰው ጋር ከአንድ ግለሰብ ጋር ተያይዞ የሚቀር ጉዳይ አይደለም። ይሄ ራእይ ሰፋ እያለ ወደ ነገድ፣ ወደ ህዝብ፣ ወደ መንግስት እያደገ የሚሄድበት ሁኔታ አለ፣ የራእዩ ትርጉም ማለት ነው። ስለዚህ በዋናነት የሚያመለክተው የእስራኤልን ህዝብ መሆኑን ነው። ይሄ ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች ያላት ይልና በራሷ ላይ የ12 ከዋክብት አክሊል የሆነላት ይላል። 12 ከዋክብት አክሊል የሚለው 12ቱን የእስራኤል ነገድ የሚያመለክት ነው። ከዛ ሴቲቱ ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች ይላል። እንግዲህ ሴትዮዋ የተገለጠችበት ሁኔታ አለ። ፀሐይን የተጎናጸፈች ናት፣ ጨረቃ ከእግሮቿ በታች ያላት ናት፣ በራሷ የ12 ከዋክብት አክሊል የሆነላት ናት። እንዲሁ ደግሞ የጸነሰችና እንዲሁም ጽንሱን ለመውለድ ደግሞ የጮኸች ሴት መሆኗን በዚህ ቦታ ላይ የእግዚአብሔር ቃል ይነግረናል። ስለዚህ እንግዲህ ከዛ ይቀጥልና ሌላ ምልክት ደግሞ በሰማይ እንደታየ ይህንን ከሴትዮዋ ጋር በተያያዘ ያለውን ነገር ይጨርስና ሌላ ምልክት ደግሞ እንደታየ ሌላው ምልክት ምንድን ነው የሚለው ሌላ ምልክት በሰማይ ታየ፣ እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች የነበሩት በራሶቹ ላይ 7 ዘውዶች ነበሩ፣ ጅራቱም የሰማይ ከዋክብቱን ሲሶ እየሳበ ወደ ምድር ጣላቸው ይላል። እንግዲህ ይሄ ቀይ ዘንዶ የሚለው በሌሎቹም የመጽሐፍ ቅዱስ ክፍሎች እንደምንመለከተው የሰይጣን ሌላ ስሙ ዘንዶ ተብሏል፣ እባብ ተብሏል፣ የቀደመው እባብ ተብሏል፣ ክፉ ተብሏል፣ ሐሰተኛ ተብሏል፣ ሌባ ተብሏል። በእንደነዚህ አይነት ስያሜዎች ሰይጣን የተገለጠበት ሁኔታ እንመለከታለን። ይሄ በቀጥታ ሰይጣን መሆኑን ያመለክታል። ይሄ ቀይ ዘንዶ ወይም ቀይ ተብሎ የተጠራበት ዋናው ምክንያት የብዙ ሰዎችን ደም የበላ የጠጣ የብዙ ሰዎችን ደም ያፈሰሰ እንዲፋሰስ ያደረገ ዓለምን ያሳተ ዓለምን እርስ በርሱ እንዲባላ ያደረገ በመሆኑ በዛ መልኩ የተገለጠበት ሁኔታ እንዳለ ነው። በሚቀጥለው ጊዜ ይዤ እመጣለሁ። ተባረኩ።